አሁን የዊክ 3 እንደ ዩቲዩብ ክላሳችን ምንድነው የሚሆነው አርቲፊሻል ፎርም ስተዲ። አሁን ሞር ወደ አርቲፊሻል እየተጠጋ ነው። ስለዚህ በመጀመሪያ ከመጀመሪያችን በፊት አርቲፊሻል ምን ማለት ይመስላችኋል? አርቲፊሻል እና አርት ስለነሱ ትንሽ ሀሳብ እናወራና ከዛ ላይ እናልፋለን። እሺ አርት ለብቻው ምን ማለት ይመስላችኋል? አርቲፊሻል ለብቻው ምን ማለት ይመስላችኋል? ከዛ ላይ የትኛው በጣም እንትን የሚያደርግ ይመስላችኋል? ብዙ አይነት ሀሳብ ያለው ይመስላችኋል? እንዴት አይነት ስዕሎች እንደነዚህ አይነት ስዕሎች ሞር ወደ ምን ይጠጋል? ወደ አርት አይደል? እሺ አርክቴክቸርስ ቤቶች ሲሰሩ ያለበት ስለዚህ አርክቴክቸር ማለት የአርትና የሳይንስ ድብልቅ ነው ማለት ነው። ስለዚህ አርት ለብቻው የሆነ አይነት ስትራክቸሮችን ማጥናት ወይ ደግሞ የሰው ልጅ ቅርጾችን ማጥናት በስዕላዊ መንገድ መግለጽ ሊሆን ይችላል። ስለዚህ አርክቴክቸር ሲሆን ግን ምን አለው? ሳይንስ አለው የራሱ የሆነ ያንን ልንሰራበት የምንችልበት ሳይንስ ይኖረዋል ማለት ነው። ስለዚህ አርክቴክቸር ለብቻው ምን ማለት ነው? የአርትና የሳይንስ ድብልቅ ማለት ነው። ለብቻው አሁን ራፍሊ ስናየው። ስለዚህ የመጀመሪያው የሚሆነው ምንድነው? ፎርም ማለት ምን ማለት ይመስላችኋል? ፎርም ማለት ሼፕ እና ስትራክቸር ኦፍ የቢልዲንግ። አሁን ፎርም አርክቴክቸራል ፎርም የምንለው የቢልዲንጉ ሼፕ መጀመሪያ እና ከዛ ላይ ስትራክቸሩ አንድ ላይ ሲገናኝ የቢልዲንግ ፎርም እንለዋለን። ስለዚህ እዛ ውስጥ ሁለት ፎርሞች አሉ። የመጀመሪያው ኦርጋኒክ ፎርም የምንለው ነው። ሁለተኛው ደግሞ ጂኦሜትሪካል ፎርም። ጂኦሜትሪካል ፎርም ማለት በሲምፕል በሆኑ ሼፖች ወይ ደግሞ በምናውቃቸው ይሄ ይታወቃሉ ተብለው የምናውቃቸው በ3 ማዕዘን በ4 ማዕዘን እና በክብ ሊፈጠሩ የሚችሉ ሼፖች በእነዛ ሼፖች የሚፈጠር ፎርም እንለዋለን። ጂኦሜትሪካል ፎርም እንለዋለን። ጂኦሜትሪካል ፎርም ምንጊዜም በየትኛውም አቅጣጫ ስናየው አትሊስት የጂኦሜትሪካል የሆነውን የምናውቀውን የሲምፕል የሆኑ ሼፖችን የመውጣት ቻንሳቸው በጣም ሰፋ ያለ። ኦርጋኒክ ፎርም ስንል ደግሞ ምንድነው? ኦርጋኒክ ፎርም ማንኛውም ሰው ሊሰራው ይችላል። ኦርጋኒክ ፎርምን ሊያመጣ ይችላል። ያ ማለት ዝም ብዬ አንድ ከርቭ ሰርቼ ወይ ደግሞ አንድ ዚግዛግ ሰርቼ እሱን ፎርም ማድረግ ከቻልኩኝ ምን ይባላል? እሱ ኦርጋኒክ ፎርም እንለዋለን። ስለዚህ ፍሪ ፎርም ወይ ደግሞ ዝም ብለን በፍሪ ልንሰራው የምንችለው ፎርም ኦርጋኒክ ፎርም ልንለው እንችላለን። ከዛ ሌላው ኢሬጉላር ፎርም ሊሆን ይችላል። ከዛ ሌላው ምንድነው የሚሆነው? ከኔቸር ኢንስፓየርድ የተደረገ ወይ ደግሞ ሚሚክ የተደረገ። ሚሚክ ማለት መኮረጅ ማለት ከኔቸር የተኮረጀ ስራ ሲሆን ከኔቸር የተወሰደ ስራ ሲሆን ምን ይሆናል? ኦርጋኒክ ፎርም እንለዋለን ማለት ነው። ስለዚህ እዚህ ጋር ስታዩት ሁለት አይነት ፎርሞች አሉ። ይሄኛው ወደ ጂኦሜትሪካል ፎርም የተጠጋ ነው። በሁሉም ሳይድ ስንዞር የምናየው ኦልሞስት ወደ ኪዩብ ወይ ደግሞ 4 ማዕዘን ኤሌመንቶች ያሉት ፎርም ሲመጣልን ምን እንላለን? ጂኦሜትሪካል ፎርም እንለዋለን። እዛ ላይ እንደ ኤግዛምፕል ስኩዌር፣ ትራያንግል እና ሰርክል ሊጠቀም የሚችል አይነት ቢልዲንግ ካገኛችሁ ኦልሞስት ወደ ጂኦሜትሪካል ፎርም ወይ ደግሞ ጂኦሜትሪ እየተጠቀመ ይችላል። እዚህ ጋር ስንመጣ ግን ካያችሁት የእንትኑ ስትራክቸር የጣራው ላይ ያለ ስትራክቸር ኦልሞስት ከኔቸር የተወሰደ ወይ ደግሞ ፍሎ ያለው የውሃ እንቅስቃሴ ሊሆን ይችላል፣ የቅጠል እንቅስቃሴ ሊሆን ይችላል። ከነዛ ኢንስፓየርድ የተደረገ ስለሆነ ምን ይሆናል? ኦርጋኒክ ፎርም ያለው ቢልዲንግ ሊሆን ይችላል ማለት ነው። ስለዚህ እሱን ማሰብ ይፈልጋል። ሁለቱን መታሰብ አለ። ጂኦሜትሪካል ፎርም ላይ የመጀመሪያው የሚጠራው ምንድነው? ዘ ፒራሚድ ኦፍ ጊዛ የሚባለው ነው። ፒራሚድ ላይ የምናውቀው ይሄ የግብጽ ፒራሚድ ላይ የምናውቃቸው እንትኖቹ ፒራሚዶቹ ጂኦሜትሪካል ፎርምን የመግለጽ ቻንሳቸው በጣም ሰፋ ያለ ነው ማለት ነው። ስለዚህ ሁለተኛው ደግሞ እንደዚህ የፒራሚድን ቅርጽ የያዘ ቢልዲንግ ሚውዚየም ነው፣ ፓሪስ ውስጥ የሚገኝ ሙዚየም ነው። ስለዚህ ይሄኛው ወደ ምን ይቀርባል? ወደ ጂኦሜትሪካል ፎርም ይቀርባል ማለት ነው። ስለዚህ ጂኦሜትሪካል ፎርምን ሀሳብ ሊወስድ ይችላል። ስለዚህ ይሄኛውን እንድታስቡት ነው ማለት ነው። ከአርክቴክቸራል ፐርስፔክቲቭ አንፃር ጂኦሜትሪካል ፎርምን እንዲይዝ የሚችል እነዚህን እንደ ኤግዛምፕል መያዝ እንችላለን። ሌላው ደግሞ ጂኦሜትሪካል ፎርም ላይ የሚጠቀሰው ምንድነው? ቪላ ሳቮይ የሚባል የኮርቡዚየር የሚባል አርክቴክት የሰራው ቢልዲንግ አለ። እነሱ የሱም የጂኦሜትሪካል ፎርም ሀሳብ ይይዛል ማለት ነው። ካየነው እዚች ጋር መስኮቶቹን ካየናቸው ሬክታንግል በጣም ረዘም ያለ ሆሪዞንታል የሆነ ዊንዶ ያለበት፣ ከዛ ላ ፎርሞቹን ካየናቸው በጣም ሬክታንጉላር የሆኑ ፎርም የያዘ ያለበት። እነዚህ ኮሎኖቹን ለመቀመጣቸው ምን ያደርግልናል? የእነዚህ ኮሎኖች መሰብሰብ የዛን ቅርጽ የመፍጠር ቻንሳቸው ሰፋ ያለ ስለሆነ ወደ ጂኦሜትሪካል ፎርም የተጠጋ ይሆናል ማለት ነው። ስለዚህ ሌላም ኤግዛምፕል ማን ያለን አሌሃንድሮ የሚባል
የኢኖቬሽን ሴንተር ብለው የሰራው ይህ ቢልዲንግ ኦልሞስት ወደ ጂኦሜትሪካል 4 ማዕዘንን የያዘ ዊንዶዎቹንም ካየናቸው 4 ማዕዘን ቅርጽን የያዘ ወይ ደግሞ ስኩዌር ቅርጽን የያዘ ስሜት ያለው የጂኦሜትሪካል ፎርም ሀሳብ የያዘ ቢልዲንግ ሰርቷል ማለት። ስለዚህ እነዚህን እንደ ኤግዛምፕል እንድታያቸው ነው ማለት ነው። ኦርጋኒክ ፎርም ላይ ስንመጣ የመጀመሪያው የሚጠቀሰው በኦርጋኒክ ፎርም የሚታወቀው ፍራንክ ጌሪ አርክቴክት ነው። አብዛኛውን ጊዜ የሚሰራቸው በጣም ኦርጋኒክ የሆኑ ዲኮንስትራክቲቪዝም ሀሳብ የያዘ ወይ ደግሞ ዲኮንስትራክት ያደረገ ከምናውቀው ኮንስትራክት ከሚደረገው ወጣ ያለ የዲኮንስትራክቲቪዝም ሀሳብን የያዘ ቢልዲንጎችን የሚሰራ አርክቴክት ነው። ስለዚህ ኦልሞስት ወደ ስክላፕቸር አይነት ስሜቶች ይሄዳል የእሱ ቢልዲንጎች እና እሱን ይሄኛውን ጉግኒያም ሙዚየም ቢልባኦ ይባላል የሰራው። እሱን በ1997 የተሰራ ነው። ስለዚህ ይሄኛውን እንደ ኦርጋኒክ አርክቴክቸር ወይ ደግሞ ዲኮንስትራክቲቪዝም አርክቴክቸር እንይዘዋለን ማለት ነው። ያ ማለት ይሄኛው ላይ ስታዩት ምንም የምታወጡት 4 ማዕዘንም ስኩዌርም ወይ ደግሞ ኪዩብም ስሜት ያለው ነገር አታገኙበት። ወጣ ያለ በጣም ፍሪ ፍሎ ወይ ደግሞ ፍሪ ፎርም የሆኑ ፍሎ ያላቸውን ቢልዲንጎች ነው የሚሰራው ማለት ነው። ሁለተኛዋ ደግሞ ማነች? ዛሃዲት ትባላለች። ሃይደር የሚባል አንድ ቢልዲንግ አላት። እሱ ማቴማቲካሊ ሆነ ሃይደር የተሰራው ኦልሞስት ወደ ማቴማቲካሊ የተጠጋ ወይ ደግሞ ይሄ ማትስ ላይ የምናውቃቸውን የከርቭ ምናምን ፓራቦላ አይነት ስሜት ያላቸውን ነገሮች ወደ አርቲፊሻል ኤሌመንት የቀየረች ወይ ደግሞ አርቲፊሻል ቢልዲንግ የቀየረች ሴት ነች እና ማቴማቲሻን ነች። ዛሃዲት ትባላለች። ማቴማቲክስን እና አርትን ወይም አርክቴክቸርን አንድ ላይ ቀላቅላ ወደ ኦርጋኒክ ወይ ደግሞ ከምናውቀው የቢልዲንግ 4 ማዕዘን ውጪ ወጣ ያለ ምን ሰርታለች? ቢልዲንጎች የራሳቸው የሆነ ከኔቸር ጋር አንድ ላይ ኢንስፓየርድ ሆነው ወይ ደግሞ አንድ ላይ ተቀላቅለው እንዲመጡ እንዲችሉ ያደረገች አርክቴክት ነች ማለት ነው። ስለዚህ እሷን እንደ ኤግዛምፕል እንድታያት። ስለዚህ የዛሬው ፕሮጀክታችን ምንድነው የሚሆነው? የመጀመሪያው ስኬች፣ ከስኬች እንነሳና ዴቨሎፕ እናደርጋለን። ከስኬች ጂኦሜትሪካል ፎርም፣ ኦርጋኒክ ፎርም፣ ስትራክቸራል ስኬሌተን እነዚህ ነገሮች እንትን እናደርጋለን። እነዚህ እንደ ኤግዛምፕል ነው የምንወስዳቸው። ይሄኛው ቢልዲንግ ዘ ፎሊንግ ዋተር ይባላል የፍራንክ ሎይድ ራይት፣ እሱም አርክቴክት ነው። የእሱ ቢልዲንግ ነው። ስለዚህ ይሄኛውን እንወስድና እነዚህ ጂኦሜትሪካል ፎርም፣ ኦርጋኒክ ፎርም እናወጣለን ማለት ነው። ስለዚህ እነሱን ታሳቢ ያደረገ ነገር ነው የምንሰራው። እዚህ ጋር የምናየው ኦልሞስት ወደ ኦርጋኒክ አይነት ስሜት ያለው ከኔቸር ዲፒክት የተደረጉ ስትራክቸራል ኤሌመንቶች ያሏቸውን ነገሮች የሚሰሩት። እዚህ ጋርም እንዴት ፍሎው እንደሚመጣ ሲቀየር ያለውን ስሜት ይሄ ኦርጋኒክ የሆነ ነገር ሲሰራ እንዴት እንደሚሰራ በዛው እናያለን ማለት ነው። ይሄኛው ወደ ምን ይቀርባል? ወደ ጂኦሜትሪካል ፎርም ይቀርባል። ከመጀመሪያ የተነሳበት ከቦክስ እዛ ላይ የሆነ አይነት መጀመሪያ የነበረችውን ቦክስ ትንሽ ቀነስ አደረጋት። ከዛ የሆነ ኦፕን ኮርት ተሰራለት ምናምን እንደሱ አይነት ስሜቶች ያላቸውን በጂኦሜትሪካል ፎርም እና በኦርጋኒክ ፎርም ትንሽ እናጠናቸዋለን ማለት ነው። ስለዚህ እነዚህን እናስባለን። ያልገባችሁ ነገር አለ? ጥያቄ ጠይቃ። እስቲ አዲስ አበባ ውስጥ በጣም የሚታወቅ ህንፃ ነገሬ የምታውቀው ንግድ ባንክ ምንድነው? ኦርጋኒክ ፎርም ነው ጂኦሜትሪካል ፎርም? ጂኦሜትሪካል ምን ቅርጾች አሉት? ጂኦሜትሪካል ላይ የምናውቃቸው ጂኦሜትሪካል ልንለው የምንችልበት ምክንያቱ ምን ይመስላል? ሼፖች ምን ሼፕ አለ? እንደ ሲሊንደር የሚመስል። እሺ ሌላ እዛ ጋር እሷ ሲሊንደር ብላለች። ሬክታንግል። ሌላስ? ትሪያንግል። ምኑ ጋር ነው ትሪያንግል ያለው? የውጭኛው የስኪኑ ወይ ደግሞ የውጭኛው ልብሱ ምንድነው? ከትሪያንግል የተወሰደ ወደ ዳይመንድ ቅርጽ ምናምን ይሄድ ነገር አለ አይደል? ስለዚህ እነሱን ይወስዱና አሁን እንትን ማድረግ እንችላለን። ይሄ ጂኦሜትሪካል ፎርምን ወደ ኦርጋኒክ ፎርም የማምጣት ሐሳብም አለ። አሁን ጂኦሜትሪካል ፎርምን በደንብ በተቀላቀለ ቁጥር ምን አይነት ቅርጽ እየሰጠ ይመጣል? ወደ ኦርጋኒክ ስሜት መቀየር እንችላለን። 4 ማዕዘንን እንደዚህ አንድ እንደዚህ ባስቀምጥ፣ ከዛ አንድ እንደዚህ ባስቀምጥ፣ አንድ እንደዚህ ባስቀምጥ ምን ይሰጠኛል? ከርቭ ይሰጠኛል። አሁን እዚህ ጋር ካያችሁት እዚህ ጋር የምታያቸው ቅርጾች እዚህ ጋር የምናያቸው ቅርጾች ከምን የወጡ ናቸው? ከኪዩብ ወይ ደግሞ ከቦክስ የወጡ ናቸው። ስለዚህ እነዚህን ቅርጾች ትንሽ ጠመም ባረግን ቁጥር ምን ይሰጠናል? ኦርጋኒክ ስሜት ይሰጠናል ነው። ስለዚህ እርስ በርስ የሚመጋገቡ ነገሮች ናቸው። ጂኦሜትሪካል ፎርም የምንላቸው እና ኦርጋኒክ ፎርም የምንላቸው እርስ በርስ የሚመጋገቡ ነገሮች ናቸው ማለት ነው።